ሁሉም ሰላም ቀበሌ በዛልማ ተፋሰስ እየተጀመረ ነው የሚገኝ። ዛሬም እንግዲህ እንደ ወረዳ ባሉን በ15ቱም ቀበሌዎች ችግኝ ተከላ መርሃ ግብሩን በቀጣይ እናስኬዳለን ማለት ነው። የዛሬው በንቅናቄ በዚህ መልኩ የወረዳ አመራሩ፣ የዞን አስተባባሪዎች፣ ጠቅላላ የመንግስት ሰራተኛውና የሁሉም ሰላም ቀበሌ ነዋሪ በተገኘበት የቡና፣ የአቮካዶ፣ የሽፈራ ወይም ሞሪንጋ የሚባሉ ችግኞችን እንግዲህ በብዛት እየተከልን ነው የሚገኘው። እንግዲህ ይህን ችግኝ ስንተክል ዛሬ ማስጀመሪያ ዋናው መርሃ ግብር ስለሆነ በዚህ ለሁሉም ሰላም በዛልማ ተፋሰስ አስጀመረን እንጂ በሁሉም በወረዳችን ባሉ በ15ቱም ቀበሌዎች ችግኝ ተከላ መርሃ ግብሩ ይካሄዳል ማለት ነው። ይህንን ለማስኬድ እንግዲህ በቂ ችግኝ ተዘጋጅቷል። ይህ ችግኝ የቡና፣ የማንጎ፣ የአቮካዶ፣ ሌሎች የሳስፓኒያ እና የሞሪንጋ ችግኞች የተዘጋጁ ነው የሚሆነው። ይህን ችግኝ እንግዲህ ዛሬ እንደምታዩት በንቅናቄ የተጀመረ ነው። ይህም በሁሉም ቀበሌዎች አድሬስ እናደርጋለን ማለት ነው። ይህን የተጀመረ ችግኝ ደግሞ በዘላቂነት እንዲጸድቅ የማድረግ ተከታትሎ ለፍሬ እንዲደርስ የማድረግ ደግሞ የማህበረሰቡ ትልቅ ድርሻ ያለበት ነው ማለት ነው። ይህን ማህበረሰቡ ከችግኝ ከማፍላት ከተከላ እስከ ፍሬ እስኪደርስ ድረስ መንከባከብ ያስፈልጋል ማለት ነው። መትከል ብቻ ውጤት ስላልሆነ፣ ችግኝ ማፍላት ብቻ ውጤት ስላልሆነ ማለት ነው። ይሄ በጣም ብዙ ዓላማ ያለው ብዙ ፐርፐዝ ያለው ለማህበረሰባችን በተለይ በግብርና ኢኮኖሚ ዘርፍ ትልቅ ለውጥ ያለው ነው። በአረንጓዴ አሻራ የግሪን ሌጋሲ ፕሮግራም ላይም ትልቅ ለውጥ ያለው እንግዲህ የችግኝ ተከላ መርሃ ግብር እንደ ሀገር በጣም ትልቅ ለውጥ ያመጣ ስለዚህ ይህ እንደ ሀገር በንቅናቄ የሚሰራ ነው። ከተጀመረ ቆይቷል። በሁሉም አካባቢዎች በንቅናቄ የተጀመረ ነው ማለት ነው በሀገሪቱ። እኛ ደግሞ እንደ ሀገር ይህንን የየበኩላችን ድርሻ መወጣት ያስፈልጋል ማለት ነው። ይህ ተግባር የአንድ ቀን ጀንበር ምናምን አይደለም። ኮንቲኒየስ ሁልጊዜ ልፋት የሚጠይቅ ነው፣ ጥረት የሚጠይቅ ስለሆነ ችግኝን እንደ ልጅ ተንከባክቦ ማሳደግ ለፍሬ ማድረስ በጣም ተገቢ ነው የሚሆንና ችግኝ ዝም ብሎ አንድ ቀን ተተክሎ በአንድ ቀን እንትን ሚል ስላልሆነ ቀጣይነቱን የማስቀጠል ደግሞ እዚሁ ያለው ማህበረሰብ ባለቤት ሆኖ መንከባከብ በጣም ተገቢ ነው የሚሆን ማለት ነው። እንግዲህ በዚህ ዓመት በተለየ እንትን የቡና ችግኝን የአቮካዶን በክላስተር የመትከል ዘመቻ ነው እያካሄድን ያለ ነው። እንግዲህ ግለሰቡ በእያንዳንዱ እንትን ሚኒመም እስከ 500 ችግኞችን መትከል አለበት ነው በግለሰብ። በክላስተር ደግሞ ከ1000 እና ከዛ በላይ ችግኞች መተከል አለባቸው ብለን ነው እየሰራን ያለ ነው ማለት ነው። በጣም ሰፋፊ የችግኝ ጣቢያዎች ነው ያሉን። በእነዛ የችግኝ ጣቢያዎች የተዘጋጀ በቂ የሆነ የችግኝ ዝግጅት አለን። እነዚህም በአግባቡ ይህ ወቅት ካለፈ ያው ሲዝናል የሆነ እንትን ስለሆነ አሁን ላይ በአጭር ጊዜ ተክለን የጽድቀት መጠናቸውንም ጭምር የምናረጋግጥበት ቀጣይነቱን የምንከታተልበት መሆን መቻል አለበት። እንግዲህ በተለይ አሁን ላይ ላለው ለአየር ንብረት ለውጥ ቀላል የሚባል አይደለም አስተዋጽኦ። የዛሬን የአረንጓዴ አሻራ መርሃ ግብር እንግዲህ ተስፋን ዛሬ እንትከል በሚል መርሃ ግብር ነው እያካሄድን ያለ ነው። ይህ ዛሬ እዚህ ቀበሌ ጀምር ነው እንጂ በሁሉም ቀበሌዎች የሚዳረስ መሆኑን መያዝ መቻል አለብን።